ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቆንጆ የሆነ ሶስ ወይም ድሬሲንግ ለሰላጣ ማባያ እንሰራለን። በዚህ ሰላጣ ነው እንግዲህ ለድሬሲንጉ የሚሆኑትን አዘጋጅቻለሁ። ሰናፍጭ፣ ነጭ ሽንኩርት፣ ዝንጅብል፣ ቀይ ሽንኩርት። ባህሩ እንግዲህ ብዙ ምግቦችን ያጣፍጥልናል። ከታትፌ ያመጣሁት ያው ለማሽኑ እንዲያግዘኝ ነው። ይሄንን ፐርስሊ ባለፈው ፈጭታችሁ የበረዶ ማስቀመጫ ውስጥ አስቀምጣችሁ ሳይበላሽ እንዲህ በምንፈልግ ሰዓት መጠቀም እንችላለን ብዬ ይኸው ሳይበላሽ አምጥቼዋለሁ በምፈልግበት ሰዓት ለመጠቀም። አቼቶ የወይራ ዘይት፣ ሎሚም ደግሞ ውሃ ውስጥ ያስቀመጥኩትን ጨርሼ ይሄም ይኸው ሳይበላሽ እንደዚህ ቆንጆ ሆኖ ይኸው 10ኛ ቀኑ ነው ዛሬ። ላሳያችሁ ብዬ ነው እንዳልተበላሸ። አንድ ሎሚ ጭማቂ እጠቀማለሁ። እዚህ ጋር ቅመማ ቅመሞች አሉ። በሶ ብላ፣ ማር አንድ የሾርባ ማንኪያ። አሁን እንፈጫለን። ይሄንን ሰናፍጭ ቤት ነው የማዘጋጀው። ቆንጆ አድርጌ ሰርቸዋለሁ። ዩቲዩብ ላይ ገብታችሁ ተመልከቱት። ፐርስሊ ወይም የስጎ ቅጠል 2 ፍሬ፣ ሁሉንም የከታተፍኳቸውን ጨምሬ በሶ ብላ እሸመጥጠዋለሁ። በሶ ብላ ደረቅም ካለ ደረቁንም የተፈጨውንም መጠቀም እንችላለን። አሁን የኮረሪማ 1 ሻይ ማንኪያ፣ መከለሻ 1 ሻይ ማንኪያ። መከለሻ እንግዲህ ብዙ ቅመሞች ስላሉ ያጣፍጥልናል ድሬሲንጋችንን። ጨው በመጠኑ፣ ማር 1 ሾርባ ማንኪያ፣ አንድ ሎሚ ጭማቂ፣ የወይራ ዘይት በግምት 3 የሾርባ ማንኪያ፣ አቼቶ ወይም ኮምጣጤ ግማሽ የቡና ሲኒ። ይሄንን እንፈጨዋለን። ስለወፈረብኝ በዚች ሻይ ሲኒ ጨምሬያለሁ። ይኸው ተመልካቾቼ ይሄን የመሰለ ዋው የሚያስብል ድሬሲንግ ሰርተናል። አሁን ደግሞ ሰላጣችንን እናዘጋጃለን። እንግዲህ ባለፈው ፍሪጅ ውስጥ የከተትኩት እንዲህ በሶፍት ጠቅልዬ የቤሊ ፔፐሩ የፈረንጅ ቃሪያውን ሳይበላሽ እንደዚህ ቆይቷል። ይኸው ምንም አልሆነም፣ ጥንክር እንዳለ ነው። በላስቲክ የተጠቀለለውን ተጠቅሜበታለሁ። አሁን ደግሞ አረንጓዴውንም እናያለን። ይኸው እሱም እንዳለ ምንም አልጠወለገም፣ ጥሩ ነው ይሆናል። ቀዩን እንግዲህ በላስቲክ ጠቅልዬ የነበረውን ተጠቅሜበት፣ ግማሹን ደግሞ መልሼ በሶፍት ጠቅልዬ እዚህ ውስጥ አስቀምጨዋለሁ። ይኸው እንደምታዩት ምንም አልሆነም። አሁን እነዚህን እናጣጥባለን። ሰላጣ ፍሬሽ ቆንጆ ሰላጣ ነው። ኪያር፣ ቲማቲም እዚህ ጋር ቀላ ብሎ ጠበቅ ሲል ነው የምወደው። ቦሎቄ ቀቅዬ ነው የመጣሁት። አሁን አጣጥበናል ሁሉንም። ቲማቲማችን እንከታትፋለን። ኪያሩን ዳርና ዳሯን እንቆርጣታለን። የመምረር ባህሪ ስላላት ነው የምንቆርጠው። አሁን ደግሞ ቃሪያዎቹን እንከታተፋለን። እዚህ ጋር ይሄን ቃሪያ እንጠቀማለን። ስለምታቃጥል ጨምርበታለሁ።
ይኸው ሰላጣውን እንደዚህ አጥቤ አጠንፍፌ ቆንጆ አድርጌ አምጥቻለሁ። እንግዲህ እኔ ሰላጣውን ሳጥብ በወራጅ ውሃ፣ ወራጅ ውሃ ማለት ቀጥታ በቧንቧ ሲንኩ ላይ ባለው ቀጥታ እያንዳንዷ እየነጣጠልን ስናጥብ ጽድት ብሎ ይታጠብልናል። እና ስከትፍ ደግሞ እንደዚህ ነው። አንዷን ሶስት ቦታ አይተልቅም አያንስም። አሁን እቃችን ላይ ገልብጠን የከታተፍናቸውን እናደርጋለን። ቦሎቄ የተቀቀለውን ሁሉንም ነው የምጠቀመው። ሰሊጥ ጥቁርና ነጩን፣ ሰሊጡን ሞቅ ሞቅ ስናደርገው ፍሌቨር ጥሩ ስለሚሆን ሞቅ ሞቅ ብናደርገው ጥሩ ነው። አሁን ደግሞ ድሬሲንጋችንን ለመጨመር እንዲመቸን በዚህ በመስተርድ ዕቃ ነው ያደረኩት። እዚህ ላይ ቀይ ሽንኩርትና የባህሮን አድርጌበታለሁ። አሁንም አድርገው የድርቆሽ ነው፣ የቀይና የነጭ ጤፍ እንጀራ ድርቆሽ ስንበላው ከሰላጣው ጋር ቆንጆ ነው። ከፈለግን ዳቦም ቶስት አድርገን መጠቀም እንችላለን። ይሄንን ድርቆሽ ከተጠቀምን ዳቦም እንጀራም አያስፈልገንም። አሁን የምንፈልገውን ያህል እንወስድና ድሬሲንጉን አድርገን ለውሰን እንበላለን። አሁን ድሬሲንጋችንን የሚያስፈልገንን እናደርጋለን። አይተን ለውሰን ካነሰው ደግሞ እንጨምራለን። ትንሽ አረግበታለሁ ድርቆሹም ላይ እንዲዳረስልኝ እንዲቀላቀል። አሁን ጨርሰናል፣ እንቀምሳለን። የተባረከ ይሁን። ከሁሉም ቀላቅለን ነው የምንቀምሰው። ቅመሱና አስተያየት አሁን ደግሞ እኔ እቀምሳለሁ። ዋው ልዩ ነው፣ በጣም ነው የሚጣፍጠው። እስቲ ቦሎቄውን ደግሞ እንቅመሰው። ቦሎቄው በጣም ይጣፍጣል። ድሬሲንጉ በደንብ ስለተቀላቀለበት ልዩ ጣዕም ሰጥቶታል። እንደዚህ የሚጣፍጥ ሰላጣ በተለያየ ድሬሲንግ እያደረግን ቆንጆ አድርገን መጠቀም እንችላለን። በዛ ላይ ደግሞ ጤናማ ነው። ተመልካቾቼ ስለተከታተላችሁኝ ከልብ ነው ማመሰግነው። መልካም ቀን፣ ቀናቸው የተባረከ ይሁንላችሁ።